ይህንን የሚሰማ በሙሉ ሼር እንዲያደርገው ትልቅ ማስጠንቀቂያ ነው። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ ሲድሮ የሚባል አፕ አስተዋውቅ ብለውት ነው። አዶናይ ያስተዋወቀ ያለው አፕሊኬሽን ወይ ከግንዛቤ እጥረት ይመስለኛል መሰለኝ ምንድነው እያለ ያለው ይሄንን አፕሊኬሽን ተጠቀሙ ነው። ይሄን አፕሊኬሽን ግን መጠቀም ያለባችሁ ሰዎች እነምን አይነት ሰዎች ናችሁ? ሚስጥር የሌላችሁ ሰዎች፣ መደበቅ ያልፈለጋችሁ ነገር ካለ ስልካችሁን ያችላችሁ መጠቀም ትችላላችሁ። እሺ፣ ሰላም ጤና ይስጥልኝ። በዚህ በሲድሮ አፕ ጉዳይ ላይ የተለያየ ምላሾች እያየን ነው። ከ1.4 ሚሊዮን በላይ አይ ቲንክ ቪው አግኝቷል። ከዛ የተነሳ አቴንሽን ስላገኘ ሰዎች በተለያየ አቅጣጫ ሐሳብና አስተያየት ሲሰጡበት፣ አንዳንዶች ተቃውሞ ሲያቀርቡበት አይቻለው። ነገር ግን ጠንከርም ጠበቅም ያለ እንደው ሐቅና እውነቱን ሚስጥሩን ማውጣትና እውነቱን መናገር ግን ተገቢ ነው የሚመስለኝ። ቻይና ውስጥ ቲክቶክ አለ። የቻይና ቲክቶክ ግን እዚህ ዓለም ላይ ያለው ቲክቶክ አይነት አይደለም። የቻይና ገቨርንመንት በደንብ የሚቆጣጠረው ማለት ነው። እያንዳንዱ ኮንቴንት አልጎሪትም እዛ ቲክቶክ ውስጥ ያለው ቻይና ውስጥ ያለው በመንግስት ቁጥጥር ስር ያለ ነው። ሰሜን ኮሪያ እንደዚህ አይነት ነገር አይፈቀድም። ማናቸውንም ሰሜን ኮሪያ ያለው የኢንተርኔት አገልግሎት ሰሜን ኮሪያ መንግስት የሚቆጣጠረው ነው። ኢትዮጵያ ውስጥ አሁን በፌስቡክ፣ በዩቲዩብ፣ በቲክቶክ መንግስት የሱን ሚስጥሮች እየተዘከዘከ በእንደነዚህ ነፃ ሚዲያዎች ስለሚወጣ ያንን ነገር መቆጣጠር አልቻለም። ብዙ ጊዜ አብይ ሲናገር ሰማዋለሁ። በፌስቡክ በቲክቶክ እየሰማችሁ እንዲህ ያላችሁ እንዲህ ያደረጋችሁ ሲል ሰማል። አሁን ኢንሳ አንድ ሐሳብ አመጣ። አፕ የሆነ አፕ ይመሰረታል። ኢንፋክት ይሄ ሲድሮ የሚባል አፕ ብቻ አይደለም፣ ሌላ 2-3 ሊመጡ እንዳለ ሁላ ሰምቻለሁ። በእነማን ሊመጡ እንዳለ እናውቃለን። ይሄንን ነገር ለምንድን ነው የተደረገው? አሁን ሰው ልክ እንደ ከብት ሆ ብሎ መጓዝ ይፈልጋል። ሚስጥሩን እውነቱን መነጋገር ተገቢ ነው። እኔ አዶናይ he's a baby to me like age wise በጣም ወደው ልጅ ነው። በጣም አዶናይ ማለት ቅን ልጅ ነው፣ መልካም የሚያስብ ልጅ ነው። አዶናይን ግን ቅንነቱን ልትጠቅሙት ሳይሆን ልትጠቀሙበት ስትፈልጉ ግን እንደኛ አይነት ታላቅ ወንድም መጥቶ እውነቱን ይናገራል። አዶናይ ለህጸጽ የሰበሰብከው 15 ሚሊዮን ለኢትዮጵያ አደጋ መከላከል ዝግጁነት ልትሰጥ ብለህ ነበር የሰበሰብከው። የተሰበሰበው ዱቄትና ልብስ የትና ምን እንደገባ አንተ ታውቃለህ። ልብሱን ፌደራል ፖሊሶች ለራሳቸው ወሰዱት። የተሰበሰበውን እርዳታ ኦሮሚያ ክልል ሄዳችሁ ነው የበተናችሁት፣ ያከፋፈላችሁት። ገንዘቡን አደጋ መከላከል ይሄን ለዚህ ነበር አዶናይ የሰበሰበው። ህጸጽ ላይ 1 ሳንቲም አልደረሰም። አዶናይ ምንም ማድረግ አልቻለም። ኦፍ ኮርስ ይሄን አርግ ስትሉት ያደርጋል፣ ታስፈራሩታላችሁ። ምክንያቱም ያ ስለሆነ ነው እንጂ አሁን አፕ ይሄ ሲድሮ የሚባለው አፕ ማነው ባለቤቱ? ማነው ባለቤቱ? ማነው ኮንትሮል የሚያደርገው? እያንዳንዱን እዛ ውስጥ የሚተላለፈውን ለምሳሌ አሁን ቲክቶክ ላይ ባን ያደርጉሃል፣ ዋርኒንግ ይሰጡሃል፣ ማስጠንቀቂያ ይሰጡሃል። ከፈለጉ ደግሞ ብሎክ የፈለጉትን ያደርጉሃል። ይሄንን የሚያደርግ ራሱ አፑ ላይ ያሉ ኦነሮች አሉ፣ ለዚያ ያስቀምጧቸው ሰራተኞች። ሲድሮ ላይ ኮንቴንቱን የሚቆጣጠረው ማለት ነው። ሲድሮ ነፃ መድረክም አይደለም። መንግስት እንደሚፈልገው የሚፈልገውን ሐሳብ ለማንሸራሸር ያስቀመጠው የሰራው የሚቆጣጠረው ነው። ልክ እንደ ኖርዝ ኮሪያ፣ ልክ እንደ ቻይና ገንዘብ ይሰራበታል። እውነት እንነጋገር። አሁን ኢትዮጵያ ውስጥ በሶሻል ሚዲያ ለሚሰራ ገንዘብ ሁሉ ግብር መክፈል አለባችሁ የሚል ህግ ወጥቷል። አሁን ኢትዮጵያ ውስጥ ያለውን ሰው ገንዘብ ልትሰጡ ታስባችሁ ነው? 100 ብር ሰጣችሁት በል ግብር ትከፍላለህ ብላችሁ ከእንደገና 500 ክፈል ብላችሁ የዕዳ ባለቤት ልታረጉት ነው። ምክንያቱም አሁን በሶሻል ሚዲያ ማንኛውም ሰው የሚያገኘውን ገንዘብ ግብር መክፈል አለበት የሚል ህግ አውጥታችኋል። ስለዚህ ገንዘብ ይገኝበታል ብሎ የገባውን 100 ብር ብትሰጡት ደስ ይለዋል፣ ግን አላወቀም። ኦሬዲ ፋይልህ እያንዳንዱ ሎኬሽንህ ምንህ እዛ ተመዝግቦ ነው የምትገባው። የትኛውም አፕ ላይ ሳይን ኢን ስታደርግ ኢንፎርሜሽንህን ትሰጣለህ። አሁን ኢንፎርሜሽንህ እኔ ጠቃሚ ሰው አይደለሁም ኢንፎርሜሽንን ቢወስዱት ባይወስዱት እሱ ነገር አይደለም። ኢንፎርሜሽንም ኦፍ ኮርስ ኢንፎርሜሽን ይሸጣል፣ ታውቃላችሁ። ያንተን መረጃ ለሌላ ሶስተኛ ኢንክሪፕትድ ይሆንም አይደለም። ስለዚህ ይሄ በገቨርንመንት በኢንሳ እያንዳንዱ ቁጥጥር ያለበት ሰው ገንዘብ ይገኝበታል የሚለውን
ገንዘብ ይገኝበታል ሲሏችሁ እነሱስ ምን ሊያገኙበት አስበው ነው ብላችሁ ጠይቁ። ሆ ብለህ እንደ ከብት አትነዳ። እርካብና መንበር የሚል መጽሐፍ ላይ አብይ ምን አለ? ሰዎች ራስ ወዳድ ናቸው፣ በጥቅም ሂድባቸው፣ የሚፈልጉትን እያሳየ ወደምትፈልገው ቦታ ውሰዳቸውና ጣላቸው፣ ከዛ በኋላ በሬ ሆይ ሳሩን አይተህ ገደሉን ሳታይ ብለህ ተርትባቸው ብሎ የጻፈው የእርካብና መንበር መጽሐፍ አለ አብይ አህመድ። እናንተ ሁሉ ጊዜ ገንዘብ ይገኝበታል። ኢትዮጵያ ውስጥ አሁን እንደው መንግስት ራሱ ብሮክ በሆነበት ድሃ በሆነበት ሁኔታ ላይ ገንዘብ ይገኝበታል። አዶናይ ቢሊዮነር አይደለም። አንድን አፕ ልክ እንደ ቲክቶክ ሰራው ስትል ማን ነው ባለቤቱ? ማን ነው ከበስተጀርባ ያለው? ማን ነው ኮንቴንቱን የሚቆጣጠረው? ማን ነው ኮንቴንቱን የፈጠረው? ሲድሮ ነፃ መድረክ ነው በእውነት ሰው የሚፈልገውን የሚያወራበት፣ የሚወያይበት፣ የሚነጋገርበት። እዴ ቲክቶክ ላይ እኮ ዝም ብሎ ኢንተርቴይንመንት ብቻ አይደለም፣ ቁም ነገር ታወራለህ። ስለ ሃይማኖት ይሁን ስለ ፖለቲካ ይሁን ስለ ኢኮኖሚ ይሁን ስለ ሀገር ይሁን የተለያየ ነገር። ሲድሮ ነፃ መድረክ አይደለም፣ በኢትዮጵያ ኢንሳ ቁጥጥር ስር ያለ ነው። እዛ ውስጥ ብዙ የብልጽግና ካድሬዎች ኦልሬዲ አጀንዳ ተሰጥቷቸው የሚገቡ አሉ። ለምን? ትውልዱን ለመቆጣጠር። አብይ አህመድ ከሚፈልገው አስተሳሰብ አመለካከት ውጪ አይንጸባረቅበትም። ይሄ አዶናይም ያውቃል። አዶናይ መጠቀሚያ ነው። አዶናይ ምስኪን ልጅ ነው። እኔ ከአዶናይ ጋር አይደለም ማውራው ከሱ ጀርባ ስላሉ አዶናይን ሊጠቀሙበት እንጂ ሊጠቅሙት ስላልፈለጉ ሰዎች ነው። አንዳንዶቻችሁ ሆይ 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 ትላላችሁ። የሆነ ነገር አዶናይ የሆነ ነገር ቢሆን እኮ ዞር ብላችሁ እኮ አታዩት። የኛ ሰው ሲሰቅልህ ፍራ፣ ሲያወርድ ደግሞ በኃይለኛው ነው የሚያወርድ። እንደኛ አይነት ደግሞ ወንድም ያስፈልጋል፣ እውነቱን የሚነግርህ፣ ብትወድቅም አብሮ ብትነሳም አብሮ፣ ስትሳሳት የሚገስጽህ፣ ጥሩ ስትሰራ በርታ የሚልህ እውነተኛ ሰው። የኛ ሰው ግን ሆ ይልህና ነገ ጧት አዶናይ እጽ ሲያዘዋውር ተገኘ ብሎ መንግስት ፈጠራ ፈጥሮ ሊያስረው ቢፈልግ ማንም ሰው ጠበቃ የሚቆምለት የለም። ድሮም እኮ ለዚህ ነው ምናምን ብለህ አይተናል እኮ ከዚህ በፊት። ታሪክ ያስተምርሃል አንዳንድ ጊዜ። ስለዚህ የኛ ሰው ሆ ብሎ ቢያጨበጭብ እኔ አይሞቀኝም፣ አይበርደኝም። አንዳንዶቻችሁ ለአዶናይ ከኛ ይልቅ ያሰባችሁ መስላችሁ ሐሳብ አስተያየት ስትሰጡ ሰማለሁ። አንዳንዱ ቲማቲም የሚያመላልስበት ትራኩስ ቁጭ ብሎ፣ አንዳንዱ መኝታ ቤቱን ቆልፎ ሲያወራ ሰማለሁ። ዋል እኛ ለአዶናይ ልንጠቀምበት አይደለም፣ የሚጠቅመውንም የሚበጀውንም ስለምንናገር ነው። ለማንኛውም ወደ ሲድሮ እንምጣ። ሲድሮ ዋል እያንዳንዱ መረጃህን ካስቀመጥክ በኋላ መንግስት ከሚፈልገው አብይ አህመድ ከሚፈልገው አስተሳሰብ ውጪ የምታራምድ ከሆነ እዛ ውስጥ የሚሰገስጋቸው ብዙ ካድሬዎች አሉ፣ መረጃዎች ኦልሬዲ ያላቸው። ስለዚህ ያነጋግሩሃል። ገንዘቡንም ሲከፍሉ ግብር ክፈል ብለው በአመቱ ይመጡብሃል። 100 ብር ሰርተህ ከሆነ 500 ብር ክፈል ይሉሃል። የትኛውም አፕ የብዙ ቢሊዮን ዶላር ፕሮጀክት ነው። የትኛው ቢሊዮን ኖሮት ነው የሚከፍልህ? ሚሊዮን ይገኝበታል ሚለው ይሄ ህፃን ልጅ አይደለም። እኛ ከረሜላ የሚመጥ ህፃን ልጅ ኢትዮጵያ ውስጥ አሁን አገሪቷ ውስጥ ወጣቱ እየተማረ ስራ የለውም። ስለዚህ ወታደርነት ልትቀሰቅሱበት፣ ፖለቲካ ልታራምዱበት እንጂ የትኛው ቢሊዮን ኖሯችሁ ነው እዛ ውስጥ ለገባ ገንዘብ ይከፈላል እያላችሁ ህዝቡ የምታባብሉት ነው? እቺ መሳቢያ ናት። ለማንኛውም እኔ መረጃችሁን አትስጡ። ምንም የምታገኙት ጥቅምም የለም። 100 ብር ቢሰጧችሁ 500 ብር ግብር ክፈሉ ብለው ነገ ጧት አንቀው እንዲያውም አንተ ኦልሬዲ የገቢ ምንጭ አለ ብለው ሊጠይቋችሁ ነው። የምታገኙት ነገር የለም። ልክ እንደ ቻይና፣ ኖርዝ ኮሪያ ጀነሬሽኑን ለመቆጣጠር ምክንያቱም እና አብይ የማይፈልጉት ሐሳብ በቲክቶክ፣ በፌስቡክ፣ በዩቲዩብ ሁሌ ይነገራል። እሱን ለመቆጣጠር ኬጅ ውስጥ የሆነ ፕሪዝን ውስጥ ለመክተት ታስቦ ኢንሳ አጀንዳውን ቀርጾ እና አዶናይን ወደፊት አምጥቶ በእና አዶናይ ሊጋልብ ሊጠቀምባቸው ፈልጎ እንደሆነ ታውቃላችሁ። ኢንሳዎች አንድ የማስፈራሪያ መልእክት ልካችሁልኛል። ስራችንን በማስተጓጎል በዚህ በኢንተርፖል እንፈልጋለን እንጠይቃለን የሚል መፈለግ አይጠበቅባችሁም። ያላችሁበት ድረስ እኔ ራሴ እመጣለሁ። ምንም የሰራሁት ወንጀል የለም የእናንተን ሴራና ደባ ከማጋለጥ ውጭ። አዲስ አበባን በቻይና መብራት ታሸበርቃለህ።
አማራ፣ ትግራይ፣ ወለጋ ምናምን ግን በድሮን እየደበደብክ ታደቃለህ። ሰው አዲስ አበባ ቁጭ ብሎ ኢትዮጵያ አድጋለች ይላል። ወጣ ብለህ ይኸው በድሮን እየተመታ እየደቀቀ ያለ ከተማ ስንት እንዳለ ኢትዮጵያ ውስጥ ማየት ይችላል። ኢትዮጵያ ማለት አዲስ አበባ ማለት አይደለም። ባካችሁ ሼር አድርጉልኝ ለሚመለከተው ሁሉ መልእክቴን ሪፖስት ኮፒ ሊንክ እያደረጋችሁ አድርሱልኝ። ስለዚህ ሲድሮ የኢንሳን የደህንነት ነው። ተጠንቀቁ። መረጃችሁን እዛ ላይ አታስቀምጡ። ለሴራ ነው።